አዶናይ በምን ተማምነህ ነው ቀጣይ አመት ቲክቶክ አዋርድ አሸንፋለሁ ከማሸነፍም አልፈ ቤቴን አዘጋጅታችሁ አጸድታችሁ ጠብቁኝ ያልክበት ምክንያትህ ምንድነው ብላችሁ ለጠየቃችሁኝ ሰዎች ስሙኝ ልንገራችሁ። እኔ እንደ አንድ አዶናይ ማለት ነው እንደ አንድ አዶናይ እነዚህ ቪዲዮዎች በየቀኑ ለመስራት ምን ያህል ጭንቀት ምን ያህል ፍርሃት ማለፍ እንዳለብኝ አልገባችሁም ማለት ነው። ኮንተንት ክሪኤተር መሆን ባይ ዘ ወይ ከራስህ ጋር መፋለም ማለት ነው። ቢካዝ ለምሳሌ ዛሬ ትነሳለህ ቪዲዮ ትቀርጻለህ ቫይራል ላይ ያወጣልህ ይችላል። ከዛ ደግሞ ምን ትሆናለህ? ተስፋ ትቆርጣለህ፣ ውስጥ ይመታል ማለት ነው አይደል እንዴ? ሰርተህ ለፍተህ የማይሆንልህ ጊዜያቶች አሉ። እነሱን ቀናቶች አልፈህ በተደጋጋሚ በእነዛ ቀናቶች አልፈህ ነው ትልቅ ደረጃ የምትደርሰው። እኔ ደግሞ አሁን እንግዲህ ትልቅ ደረጃ ደርሻለሁ ብዬ አስባለሁ። ግን ደግሞ ይህ እንዳቋርጥ አያደርገኝም። ለምን? ቢካዝ ይህ አሁን የሚሰማኝ ጭንቀት አሁን የሚሰማኝ ፍርሃት ብዙ ሰዎች ይመክሩኛል እኮ አዶናይ በቃ ተረጋጋ፣ ኦሬዲ ደርሰህበታል፣ ችግር የለውም፣ አሁን በቃ ቀዝቀዝ ብለህ ማለት ነው ገንዘብ ላይ ፎከስ አድርግ ያ ነገር ላይ የሚሉኝ ሰዎች አሉ። ኖ እኔ I always want to be the greatest of all time። ይህ ደግሞ ውሳኔ ነው ጋይስ። ወስኛለሁ አንደኛ ለመሆን ወስኛለሁ፣ አመት ለአመት ለማሸነፍ ማለት ነው። እንግዲህ ይህ ሰውዬ ታውቁታላችሁ፣ ሲባም ይባላል። በተከታታይ አመት ኦሎምፒያ ያሸነፈ ሰው ነው። ሮኒ ኮልማን ታውቁታላችሁ፣ አመት ያሸነፈ ነው። ክሪስቲያኖ ሮናልዶ ታውቁታላችሁ፣ ሜሲ ታውቁታላችሁ። These are the best። ማይክ ታይሰን ታውቁታላችሁ። These are the best, the greatest of all time። ይህ የሆነበት ምክንያት ደግሞ ሰትል ስለማያደርጉ ነው፣ በውሳኔ ስለሚንቀሳቀሱ ነው። ውሳኔ ይወስናሉ፣ ከዛ ስሜታቸው ወደዛ ጠጋ ያደርጉና ስራቸው ላይ ፎከስ ያደርጋሉ ማለት ነው። እኔ እንደ አንድ አዶናይ ደግሞ ምንም ታምር ተስፋ አልቆርጥም። ለዛም ነው ቤቴ ተዘጋጅቶና ተጸርቶ እንዲጠብቀኝ የምፈልገው አይደል እንዴ ጋይስ። እንደምትመለከቱት እንግዲህ ከዚህ በላይ ስንት ላይክ አለ እያያችሁት ነው። 214 ሚሊዮን ላይክ ይላል። ማወቅ ያለባችሁ ነገር ኢትዮጵያ ውስጥ አንድ በኮንተንት ክሪኤተር ደረጃ አውተንቲክ ኢትዮጵያ አማርኛ እየተናገረ በዚህ ሌቨል ላይክ የለም። ይህ ደግሞ እየተናገርኩት ያለሁት ለመጎረር ሳይሆን አንድ ነገር ልነግራችሁ ስለፈለኩኝ ነው። አሁንም ለምን የቀጣዩ አመት አዋርድ እንደማሸነፍ ምስክርነት ልሰጣችሁ ስለፈለኩኝ ነው። ብዙዎቻችሁ እኔን ያወቃችሁኝ አይ ቲንክ በዚህ 3-4 ወር ውስጥ ነው which is ከዲቻ ቦይስ በኋላ መሰለኝ። ግን ከዛ በፊት ለ2 አመት ለኦልሞስት 3 አመት በደንብ አድርጌ በየቀኑ ሰርቻለሁ። በደንብ የሞቲቬሽን ቪዲዮዎች ለቅቄያለሁ። በየቀኑ ተስፋ ሳልቆርጥ ከ3 እስከ 10 እስከ 20 ቪዲዮዎች ለ3 አመት ሙሉ በየቀኑ ለቅቄያለሁ ጋይስ። ልታውቁት ይገባል ይሄ እና የዛኔ ደግሞ የሚገባኝን ወይም ይገባኛል የምለውን አይነት ለውጥ አላገኘውም ነበረ። አሁን ደግሞ እግዚአብሔር የተመሰገነ ይሁን ነገሮች እየተቃኑልኝ ይገኛሉ እና የዛኔ ተስፋ አልቆረጥኩኝም። አሁን ደግሞ በምንም ተአምር ተስፋ አልቆርጥም። ምክንያቱም ኦሬዲ አሳይቶኛል፣ እግዚአብሔር በረከቴን አሳይቶኛል፣ መንገዱን አቃንቶልኛል እና አሁን መሮጥ ብቻ ነው ያለብኝ፣ መፍጠን ብቻ ነው ያለብኝ። and ይህን ያህል የላይክ ብዛት ለማምጣት ደግሞ ምን ያህል ቪዲዮ ፖስት ማለት እንዳለብክ ላይክ አይምሯችሁ እናንተም ታውቁታላችሁ። because ኢትዮጵያ ውስጥ I think the highest ላይክ ያለው በቪዲዮ 1.9 ሚሊዮን ነው መሰለኝ አይደለ? እና በስንት ቪዲዮ ይመስላችኋል ይሄን ሁሉ ላይክ ላገኝ ይቻልኩት? በጣም ብዙ ቪዲዮዎች ለቅቅ ያለው በጣም ተስፋ ሳልቆርጥ ተማምኜ በእግዚአብሔር ማለት ነው ብዙ ቪዲዮዎች ፖስት ስላደረኩኝ እነዚህ ያህል ላይክ ማከማቸት ችያለሁ ማለት ነው። የእናንተ ፍቅር አለበት ኦፍ ኮርስ እና ያ ኮንሲስተንሲ ዲሲፕሊን ካለ ከዛ ደግሞ ሰልፍ ቢሊፍ በራስ የምትተማመን ከሆነ you're always gonna win። ማንም ሊበልጥ አይችልም እውነት ለመናገር